ዳግም የጦርነት አዙሪት በትግራይ ክልል ዳግም ጦርነቱ ከተቀሰቀሰ 5 ቀናት ሲያስቆጥር በርካታ ወጣቶች ለሞትና ለአካል ጉዳት ሰለባ ከመሆን በተጨማሪ የድሮን ጥቃት እየተካሄደ ባለበት ግጭት ወደ ተሟላ ጦርነት እንዳያመራ በርካቶችን ስጋት ውስጥ ጥሏል። ሰላም ጤና ይስጥልኝ የተወደዳችሁ አድማጭ ተመልካቾቻችን የዛሬ ጥር 23 ቀን 2018 ዓ.ም የቮይስ ኦፍ ራያ ሚዲያ ሳምንታዊ ዜና ትንታኔ የምናቀርበት ሰዓት ላይ እንገኛለን። አብራችሁን ሁኑ። በትግራይ ዳግም የተቀሰቀሰው ጦርነት ተከትሎ ነዋሪዎች ለከፍተኛ ጭንቀት መዳረጋቸውንና የመሰረታዊ ሸቀጦች ዋጋ መናር እንዳጋጠማቸው እየተገለጸ ይገኛል። በትግራይ ክልል ጥቅምት 24 ቀን 2013 ዓ.ም ተጀምሮ ከ3 ዓመታት እጅግ አስከፊ የጦርነት ጊዜያት በኋላ ጥቅምት 24 ቀን 2015 ዓ.ም በፕሪቶሪያል የሰላም ስምምነት የመሬትና የሰማይ ተኩስ ቆሞ በክልሉ ተነጻጻሪ ሰላም ተረጋግጧል። ስምምነቱ ከተፈረመ በኋላ ትግራይ ፍጹም መረጋጋት መጎናጸፍ ቢያቅታትም ባለፉት 4 እና 5 ቀናት ያለው ሁኔታ ግን ባስ ያለ በመሆኑ ህዝቡ ዳግም የተሟላ ጦርነት ይቀሰቀስ ይሆን በሚል እንቅልፍ አጥቷል። ከጥር 18 ቀን 2018 ዓ.ም ጀምሮ በሰሜን ምዕራብ አካባቢዎች የግጭት ምልክቶች በመታየታቸው ህዝቡን ከፍተኛ ጭንቀት ላይ ጥሏል። በትግራይ ያለውን መጥፎ የጦርነት ስሜቱን ተከትሎ በተለይ ከመቀለ ውጭ የሚገኙ የክልሉ ከተሞች ከባንኮች ጥሬ ገንዘብ መጥፋት ከጀመረ ሰንበት በት ብሏል። ከባንክ በቀን እስከ 50 ሺህ ብር ከኤቲኤም እስከ 10 ሺህ ብር ማውጣት የሚፈቅደው የብሔራዊ ባንክ አሰራር መስራት ካቆመ ቆይቷል። የሽሬና አካባቢያ ኤቲኤም ማሽኖች ስራ ካቆሙ ሰነባብተዋል። ረጅም ወረፋ በመጠበቅ በባንክ ገብቶ በጥሬ ገንዘብ ማውጣት የሚቻለው 2,000 ብር ብቻ እንደሆነ ነዋሪዎች ይገልጻሉ። ሁኔታው በጦርነት ስጋት የመጣ ነው የተባለ ሲሆን ከመቀለ ውጭ ባሉ ከተሞች የታየው የጥሬ ገንዘብ አቅርቦት እጥረት ወደ ዋና ከተማ ድረስ ዘልቆ ነዋሪዎችን ማስጨነቅ ከጀመረ ቀናት ተቆጥሯል። የኢትዮጵያ አየር መንገድ ወደ ሁሉም የትግራይ ክልል የአየር በረራዎች ከጥር 21 ቀን 2018 ዓ.ም ጀምሮ በረራ ማቋረጡ ይታወሳል። ይህንን ተከትሎ በመቀለ የሚስተዋለው አየር ጥቅምት 2013 ዓ.ም ጦርነቱ ሊጀምር ሲል የነበረውን መጥፎ ጊዜ የሚያስታውስ እንደሆነ ነዋሪዎች ስጋታቸውን እየገለጹ ይገኛሉ። ከሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ በመቀለ የሚገኙ የመንግስትና የግል ባንኮች ከወትሮ በተለየ በጥሬ ገንዘብ ፈላጊዎች ተጨናንቀው ቢታዩም ባንኮቹ ለማስተናገድ ተቸግረዋል። በርካታ የኢትዮጵያ ንግድ ባንክ ቅርንጫፍ ሲስተም የለም በሚል ምክንያት ከአገልግሎት ውጭ ሆነው ሲውሉ፣ ጥቂቶች ለአንድ ደንበኛ 2,000 ብር ሲሰጡ እንደነበር ከስፍራው የሚወጡ መረጃዎች ያመለክታሉ። ጥቂት የግል ባንኮች ጠዋት ላይ የብሔራዊ ባንክ አሰራር በመከተል እስከ 50 ሺህ ብር ጥሬ ገንዘብ መስጠትና እስከ 50 ሺህ ብር ጥሬ ገንዘብ በመስጠትና የኤቲኤም ማሽን ማስተናገድ ቢጀምሩም በተገልጋይ ብዛት ከሰዓት በኋላ 10 ሺህ ወደ መስጠት ወርደዋል። ከወቅታዊ ሁኔታ ተያይዞ የመቀለ ከተማ በርካታ ነዋሪዎች ምግብና ምግብ ነክ እቃዎች በስፋት ሲገዙ የተስተዋለ ሲሆን እንደ ዘይት የመሰሉ በቆየ የመግዣ ዋጋ ባለ 5 ሊትር እስከ 500 ብር ጭማሪ ተስተውሏል። የህወሓት ታጣቂዎች ራያን መቆጣጠራቸውን ተከትሎ ስጋት የፈጠረባቸው ነዋሪዎች ቀያቸውን በመልቀቅ ወደ አጎራባሽ ክልሎች እየተሰደዱ በመሆናቸው እንዲሁም በራያ ህዝብ ላይ ከፍተኛ ስጋትን ፈጥሯል። የኢትዮጵያ መከላከያ ሰራዊትና ፌዴራል ኃይሎች ከራያ ካለማጣና ከራያ ኮረም ከተሞች መውጣታቸውን ተከትሎ ነዋሪዎችም ለደህንነታቸው በመስጋት እየተሰደዱ መሆናቸው ከስፍራው የሚወጡ መረጃዎች ይጠቁማሉ። ግጭት ይቀሰቀሳል በሚልና ታጣቂዎች የሚወስዱትን እርምጃ ስጋት ፈጥሮብናል ያሉ ነዋሪዎች ወደ አጎራባች አካባቢዎች በመጓዝ ላይ መሆናቸው ተነግሯል። ያለማጣ ነዋሪ እንዲሁም የቀድሞ የአካባቢ ባለስልጣንና በትግራይ ጊዜያዊ አስተዳደር ስር ያለማጣ ከተማ ከንቲባ የነበሩት አቶ ዝናቡ ደስታ በከተማ ውጥረት መኖሩንና ነዋሪዎች እየተሰደዱ እንደሚገኙ ገልጸዋል። ስማቸው እንዳይጠቀስ የፈለጉ ግለሰብ እንዳሉት ካለማጣ ሸሽተው ወደ ቆቦ መሄዳቸውን ተናግረዋል። አሁን ቆቦ ነን፣ አልጋ የሚባል የለም፣ በጣም ውድ የሆኑ አልጋዎች ብቻ ናቸው የቀሩት ያሉት ነዋሪው ቤተሰብ ያለው ቤተሰብ ጋር ወይም ደግሞ አልጋ ለ2 ለ3 ይዞ ነው ያለው ብለዋል። አብዛኛው ወጣት እየወጣ ያለው ታፍነው ወደ ጦር ሜዳ እንዳይሰለፉ ለማምለጥ ነው፣ ሁሉም መሸሽ ነው የሚፈልገው ሲሉም አክለዋል። ሐሙስ ጠዋት በአንድ መኪና የወጡ ሰዎች እንደነበሩ ጠቅሰው አሁን መኪናም ታግዷል፣ አያስወጡም፣ ንብረትም ይዞ መውጣት አይቻልም ብለዋል። ባለማጣ ከተማ የተለያዩ የአስተዳደር ቢሮዎች ሰራተኞች ወደ አንድ ቦታ መሰብሰብ መጀመራቸው ከተሰማ በኋላ ወደ ማታ አካባቢ የትግራይ አመራሮች ተቋሞችን መያዝ ጀመሩ ሲሉ ገልጸዋል። መከላከያ ሰራዊትና የፌዴራል ኃይሎች ሮብ ሌሊት ከ8 ሰዓት እስከ 10 ሰዓት ባለው ጊዜ መውጣት መጀመራቸውን ተናግረዋል። ሲቪሎች ተደናግጠው ሌሊት 5ም 6ም ሰዓት መውጣት ጀምረዋል ሲሉ ተናግረዋል። ነዋሪው አክለውም ምንም ተኩስ አልነበረም፣ የሆነ ቢሮ ሲቆጣጠሩ ባንዲራ ይሰቅላሉ፣ ወደ ላይ ይተኩሳሉ፣ የተኩሱ ልውውጥ አልተካሄደም፣ አርሚ 24 እና አርሚ 33 የሚባሉት በከፍተኛ ቁጥር እየገቡ ነበር ብለዋል። ለደህንነታቸው ሲባል ስማቸው እንዲገለጽ ያልፈለጉ አንድ የቀድሞ የአካባቢው ባለስልጣን የፌዴራል ኃይሎች
ኃይሎች ከተማዋን ለቀው የወጡት ሌሊት 8 ሰዓት ጀምሮ እንደሆነ ገልጸዋል። አወዛጋቢ ቦታ ነው፣ ፌዴራል ነበር የሚቆጣጠረው፣ በሁለቱም ወገን ያለው የመንግስት መዋቅር ፈርሷል፣ ኮማንድ ፖስት ነበር የሚያስተዳድረው ብለዋል። የቀድሞ ባለስልጣን አክለውም አሁን ግን ሙሉ በሙሉ ሰራዊቱ ስለወጣ ሙሉ ሌሊቱን በታጣቂዎች ሰው ሲታሰር እና ሲታፈን ነው ያደረው ብለዋል። ዘረፋም እየተፈጸመ ነው። ብዙ ነዋሪ ወደ ቆቦና ወልዲያ ሸሽቶ ወጥቷል። በአካባቢው ምንም አይነት ተኩስ እንዳልነበረ ነዋሪዎቹ ገልጸው የትግራይ ኃይል የተለያዩ አርሚዎችን ሲያስጠጉ ስለነበር የፌዴራል ኃይሎች ኃይላቸውን ለመሰብሰብ ብለው ከስፍራው ሳይወጡ እንዳልቀረ አመልክተዋል። በአካባቢው ያለው ሁኔታ ወደ ግጭት የሚያመራ ይመስለኛል ያሉት የቀድሞ የአካባቢ ባለስልጣን ሰራዊቱ አሁን ላይ ወደ ቆቦና ጮቤ የተባለ አካባቢ እንደሰፈረ ተናግረዋል። ይህ በእንዲህ እንዳለ እስካሁን ጦርነት ባሉባቸው አካባቢዎች 5 ቀናት ውስጥ የህወሓት ቡድን ለራሱ ስልጣንና ክብር ሲል በርካታ ወጣት ተዋጊዎች እያስጨረሰ እንደሚገኝና ህወሓት የጀመረው ጦርነት ይቁም፣ ወጣቶች ይዳኑ ሲል አቶ ጌታቸው ረዳ ገልጿል። በትግራይ ፖለቲካዊና ወታደራዊ መሪዎች ምክንያት አሁን በዚህ ጊዜ የተካሄደበት ያለው የእብደት መንገድ ከዚህ በፊት ለትግራይ ህዝብ ካስከፈለው ዋጋ በላይ ባለፉት 4 ቀናቶች ያስከፈለው ዋጋ አሁንም እየቀጠለ ያለው የጥፋት መንገድ ማሳያ ነው በማለት አቶ ጌታቸው በፌስቡክ ገጻቸው ያሰፈሩት መረጃ ተመልክተናል። በትግራይ ፖለቲካዊ መሪዎች የጥፋት መሐንዲሶች ውድቀት ያላቸው አቶ ጌታቸው ረዳ ካለምንም ቅድመ ዝግጅት ወደ ወጥመድ ዘሎ መግባት ሙያው መሆኑን አስፍረዋል። ባለፉት 3 ቀናት የታየው ፉከራ እነሱ እንደሚሉት የፌዴራል መንግስት ስለፈቀደልን የገባ ነው፣ ተኩስ አልጠበቅንም ነበር የሚል አዙሪትን ተወውና ይሄ ጥፋት ኃይል ህዝቡን ይዞ ለመጥፋት የወሰነ መሆኑን ግልጽ ነው በማለት አቶ ጌታቸው አክለው ገልጸዋል። በመሆኑም እስካሁን ለመሞትና ለመቁሰል የተዳረጉ ወጣቶች መቁጠሪያ የለውም ያሉ ሲሆን በዚህ አመራርነት የሚመጣ ድል ቀርቶ ሞትህ ራሱ ጥሩ አይሆንም ነው ያሉት። የከፍተኛ ወታደራዊ አመራሮች ድርጅት የሚለው ሁሉ ትክክል ነው በማለት በጭፍንነት ወደ ታዘዘው የሚሰማራ በተደጋጋሚ የከሸፈ ወታደራዊ ስልት ደግሞ ደጋግሞ እየተጠቀመ የተለየ ውጤት የሚጠብቅ ብዛት ያለው የሰው ኃይል በማሰለፍ ድል ለመቀናጀት የሚጥር ከባለፈው ለመማር ፍላጎት የሌለው አመራር ነው ያሉ ሲሆን እናንተ ጄኔራልና ኮሎኔሎች የምትከተሉት ወታደራዊ ስልት አይደለም የትግራይ ህዝብ ቁጥር ይዘህ ግማሽ የቻይና ህዝብ ቁጥር ብትይዝም አያዋጣም በማለት አሳስበዋል። አሁን እየገጠማችሁ ያለው ኃይልም ሁሉንም ስልቶቻችሁን አውቆታል ያሉት አቶ ጌታቸው ረዳ አሁን በምትሄዱበት አካሄድ ትግራይ አሁን አባታችን ከምትሉት ኢሳያስ ከሚመራት ኤርትራ በባሰ መልኩ ወጣት አልባ ታደርጓታላችሁ በማለት ባሰፈሩ ጽሁፍ ከሰዋል። አሁን ባለው ብልሹ አካሄድ አይደለም ለተፈናቃዮች ወደ ቀያቸው ሊመልሱ ቀርቶ የትግራይ ህገ መንግስታዊ ግዛት ሳናረጋግጥ ጨርሶ እንዳትጠፋ ስጋት አለኝ ብለዋል አቶ ጌታቸው ረዳ። በመጨረሻ መልእክታቸው አላማችሁ ቅዱስም ይሁን እርኩስ የወጣቶች ደም በከንቱ እንዲፈስ የምታደርጉ አመራሮች የተጀመረው ጦርነት አቁማችሁ የሰላም መንገድን ምረጡ ያሉ ሲሆን የህዝባችን ህልውና ከእናንተ ክብር በላይ መሆኑን ተቀበሉ ሲሉ አቶ ጌታቸው ረዳ ጥር 22 2018 በፌስቡክ ገጻቸው በትግረኛ ቋንቋ ያሰፈሩት መልእክት ቮይስ ኦፍ ራያ ሚዲያ ተመልክቷል። በሌላ በኩልም የህወሓት ቡድን ፕሪቶሪያ ስምምነትን በይፋ ፍርሶታል ሲል ስምረት ፓርቲ ባወጣው መግለጫ የህወሓት ቡድን ከሷል። በጠቅላይ ሚኒስትር የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ የሚመራው ተቃዋሚ ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራው አካል የአፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወነጀለ። ቡድኑ ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ያለው ስምረት የፕሪቶሪያ ስምምነትን በይፋ ፍርሶታል ሲልም ከሷል። ስምረት ሐሙስ ጥር 21 2018 ዓ.ም ባወጣው መግለጫ ጸለምት ላይ ግጭት መካሄዱን ጠቁሟል። ተቃዋሚው ፓርቲ በአካባቢው ለተካሄደው ወታደራዊ እንቅስቃሴ ተጠያቂ ያደረገው ኋላ ቀርና የወንጀል ቡድን ሲል የጠራውን አካል ነው። ፓርቲው በመግለጫው ይህ ቡድን የፕሪቶሪያውን የሰላም ስምምነት በመጣስ የህዝባችንን ደህንነት ወደ አደጋ የሚከት የጦርነት ዘመቻ ጀምሯል ብሏል። ቡድኑ ይህንን እያደረገ ያለው የግዛት አንድነትና ተፈናቃዮች ጉዳይ በምክንያትነት በማንሳት እንደሆነ በመጥቀስም ወቅሷል። ይህ ቡድን ከሻዕቢያ የተሰጠውን ተልዕኮ በመቀበል ለትግራይ ግዛታዊ አንድነትም ምንም ትርጉም የሌለው እስከ አፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ ዝግጅቱን ጨርሶ ለህዝቡ በቅጡ ሳይናገር የኃይል እንቅስቃሴና ተኩስ እያደረገ ነው ብሏል። ስምረት በተጎዱ የትግራይ ሰራዊት አባላት ስም በማመካኘት ገንዘብ ሲሰበስብና ሁለገብ ዝግጅት ሲያካሄድ ነበር ሲልም ቡድኑ ወንጅሏል። ዓለም አቀፍ ማህበረሰብ የፕሪቶሪያ ስምምነት እንዲፈጸም ሁለንተናዊ ጫና እንዲያሳድር እንዲሁም ይህ ቡድን ከትግራይ ህዝብ ጫንቃ ላይ እንዲወርድ እንዲተባበር ጥሪ አቅርቧል። የትግራይ ህዝብ እየተካሄደ ያለውን አደገኛ የውጭ ኃይሎች ጦርነት በጥብቅ እንዲያወግዝ እንዲሁም ሰራዊት ውስጥ ያሉ ልጆቹን እንዲመክር ጠይቋል።
ባለፉት ቀናት በፌዴራል መንግስትና በትግራይ ኃይሎች መካከል ግጭቶች መካሄዳቸውን የሚጠቁሙ መረጃዎች ቢወጡም እስካሁን ድረስ በሁለቱም በኩል የተሰጠ ይፋዊ ማረጋገጫም ሆነ ማብራሪያ ባይኖርም የተቀሰቀሰው ጦርነት ወደ ተሟላ ጦርነት እንዳያመራ በርካታ ድርጅቶችና ህዝቦች በስጋት ውስጥ ይገኛሉ። የተቀሰቀሰው ጦርነት ተከትሎ በትላንትናው ዕለት የአፍሪካ ህብረት በትግራይ ክልል ያለው ሁኔታ እንዳሳሰበው ገልጾ ሁሉም ወገን በሰላም ስምምነቱ እንዲጸኑ ጥሪ አቅርቧል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በኢትዮጵያ በትግራይ ክልል አንዳንድ አካባቢዎች እየታዩ ያሉ አዳዲስ ክስተቶች በትኩረት እየተከታተሉ መሆናቸውን ገልጸው በሁኔታው ላይ ያላቸውን ጥልቅ ስጋት በይፋ አስታውቀዋል። ሊቀመንበሩ ባወጡት መግለጫ በፌዴራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል በፕሪቶሪያ የተፈረመው የሰላም ስምምነት በብዙ ጥረት የተገኘ ትልቅ ውጤት መሆኑን በመጥቀስ ይህ ስኬት በምንም መልኩ አደጋ ላይ ሊወድቅ እንደማይገባ አሳስበዋል። ሊቀመንበሩ በማከልም ሁሉም ወገኖች ሁኔታው እንዳይባባስ ከፍተኛ ትዕግስት እንዲያሳዩና በመካከላቸው ያለውን መተማመን ሊያበላሹ ከሚችሉ ማናቸውም ድርጊቶች እንዲቆጠቡ ጥሪ አቅርበዋል። ማንኛውም ያልተፈቱ ጉዳዮች ካሉም በሰላም ስምምነቱ መንፈስና ግዴታዎች መሰረት ገንቢ በሆነ የሰላም ውይይት ብቻ እንዲፈቱ አጥብቀው መክረዋል። በመጨረሻም የአፍሪካ ህብረት ለሰላም ስምምነቱ ተግባራዊነት ያለውን የማይናወጥ ቁርጠኝነት በድጋሚ በማረጋገጥ በከፍተኛ የልዑካን ቡድን አማካኝነት በወገኖች መካከል መተማመን እንዲገነባና ዘላቂ ሰላም እንዲሰፍን የሚያደርገውን ድጋፍ አጠናክሮ እንደሚቀጥል አስታውቋል። በትግራይ ክልል ማዕከላዊ ዞን ከአድዋ ወደ አድግራት በሚወስደው መንገድ ላይ በምትገኘው ታሪካዊ ከተማ እንትጮና ገንደብታ በተባሉ አካባቢዎች ዛሬ ሌሊት በተፈጸመ የድሮን ጥቃት የአንድ ሰው ህይወት ሲያልፍ በንብረት ላይ ከፍተኛ ውድመት መድረሱ የከተማው አስተዳደር አስታውቋል። ጥቃቱ የተፈጸመው በክልሉ ከሰሞኑ የተከሰተውን የጸጥታ ችግር ተከትሎ መሆኑን ተመልክቷል። እንደ እንትጮ ከተማ አስተዳደር መግለጫ ከሆነ የመጀመሪያ ጥቃት ሌሊት 9 ተኩል እስከ 10 ሰዓት ባለው ጊዜ ውስጥ እንደተፈጸመ የምግብ ዘይትና ቡና ጭነው በጉዞ ላይ በነበሩ 2 አይሱዙ ጭነት መኪናዎች ላይ ነው። በጥቃቱ የአንድ አሽከርካሪ ህይወት ወዲያውኑ ሲያልፍ ረዳቱ ላይ ከፍተኛ የአካል ጉዳት እንዳጋጠመው ታውቋል። በተመሳሳይ ሁኔታ ሌላኛው የድሮን ጥቃት ማለዳ 11 ተኩል ላይ በገንዳብታ እንዳማርያም ሸዊቶ በተባለ ስፍራ በበርበሬና በተለያዩ የንግድ ሸቀጦች ጭነው ይጓዙ በነበሩ መኪኖች ላይ ተፈጽሟል ነው የተባለው። የከተማ አስተዳደር በደረሰው አደጋ የተሰማውን ጥልቅ ሐዘን ገልጾ አካባቢው ካለው ስልታዊ ጠቀሜታ አንጻር ተመሳሳይ ጥቃቶች ዳግም ሊከሰቱ ስለሚችሉ ህዝቡ በማንኛውም እንቅስቃሴ ወቅት ከፍተኛ ጥንቃቄ እንዲያደርግ አሳስቧል። የተቀሰቀሰው ጦርነት 5 ቀናት ቢያስቆጥሩም የትግራይ ክልል ነዋሪዎች ከዚህ ቀደም የነበሩት ጦርነት በማስታወስ ስጋታቸውን በተለያየ መንገድ እየገለጹ ይገኛሉ። ይህ ጦርነት አዙሪት ወደ ተሟላ ጦርነት ውስጥ እንዳይስፋፋ በርካቶች ጦርነት ይቁም፣ ሰላም ይስፈን በማለት ሀሳባቸውን እየገለጹ ይገኛሉ። የተወደዳችሁ የቮይስ ኦፍ ራያ ሚዲያ ቤተሰቦች የዛሬ ጥር 23 ቀን 2018 ዓ.ም ዳግም የጦርነት አዙሪት የተሰኘ የሳምንቱ ትንታኔ የተከታተላችሁትን ይመስል ነበር። የዜና ጥቆማና መረጃ ካላችሁ ከስር በተቀመጠው ስልክ ቁጥር ልታሳውቁን ትችላላችሁ። በሌላ የዜና ትንታኔ ርዕስ እስከምንገናኝ ሰላም።